ድንች ተጠቅመን ከስጋ ጋር ስታፍድ ፖቴቶ እንሰራለን። ድንቹን በደንብ ካጠብን በኋላ እንጣለን። ረጅሙ ፓርት ነው የምንቆርጠው፣ ዘም ያለ ስለሆነ እንደዚህ እንቆርጠዋለን። በሚመቸን ማንኪያ ድንቹን አወጣለታለን። መሀሉን እንደዚህ ካወጣን በኋላ ፍረቱ እንደዚህ ነው መሆን ያለበት። ከድንቹ ውስጥ ያወጣነው ልጥለው የፈለግነውን ነገር በዚህ መስራት እንችላለን። ድንቹ መጠበስ ስላለበት ዘይት በደንብ ሲገል ድንቹን ዘይቱን ማንጠፍጠፍ አለበት። የቀረውን ዘይት ደግሞ እንዲጠነፈስ እዚህ ላይ ትንሽ ጎልደን አድርጌ ነው የጠበስኩት። ሁሉንም ድንች እንደዚህ አድርገን እንጠብሳለን። ፈጨ ቀይ ስጋ መጀመሪያ ስጋና ሽንኩርቱ ውሃውን መጥቶ ሽንኩርቱ ስጋው እንደዚህ በደንብ ውሃው ሲመጥ ዘይት በዘይት ሲጠበስልን ሳልሳ ስትጠቀሙ ደረቅ ማንኪያ ተጠቀሙ። ረግረግ አድርጋችሁ ጥግ ላይ ያለውን እንዲካወረዳችሁ በኋላ እንዳይበላሽ ከላይ ዘይት አድርጉበት። ከርናችሁ ፍሪጅ ውስጥ አስቀምጡት። ምንም አይበላሽም። ደረቅ ማንኪያ ብቻ ተጠቀሙበት። በምታማስሉት ማማሲያ እዚህ ውስጥ አትክተቱ። የሚያበላሸው ምክንያት ስጎ እንዲጣፍጥ በደንብ ሳልሳው መጠበስ አለበት። በዘይት የተፈጨ ነጭ ፍሬሽ ነጭ ሽንኩርት ትንሽ ጠበስና የተፈቀፈቀ 3 ቲማቲም ከሪዋል ሲት ማሳላ ቅመም ሳናበዛ ከሱ ትንሽ እንጨምርበታለን። ፈረንጅ ላይ የአረብ ምግብ ላይ 7 ስፓይሲ ማይቀር ነው። የገውዝ ቆንጆ በርበሬ ማጂ ማትወዱ ከሆነ መቅረት ይችላል። ቃና እንዲኖር ያልተሰነጠቀ ድፍን ቃሪያ በደንብ አማስለን በቃውን ያህል ጨው፣ ስጋው እንዲበስል ትንሽ ውሃ አድርገን ማጂ ነጭ ሽንኩርት ሳልሳ ማይቀር ነው። ቆንጆ በርበሬ ጨው ኦሚግራንት ወይ ድብስርማ ከሌላችሁ ችግር የለውም። እኔ ስለምወዳው ነው። በቃ የፈላ ውሃ ስጋው እንደዚህ በደንብ ሲበስልልና ውሃው ሲመጥ ፓትራ የትኛው መሆን ይችላል። የተጠበሰው ድንች ላይ ስጋውን የሚበቃውን ያህል ስጎ እያደረግን በረድራለን። ስለሽታው ምንም አለላችሁም። ድንቹን በዘይት መጥበስ ማትፈልጉ ሰዎች ኦሊቭ ኦይል ቀብታችሁ ኦቭን ውስጥ ማብሰል ትችላላችሁ። ፈረንጅ ምግብ ስትሰሩ በርበሬና ኮረሪማ የምታረጉ ሰዎች እረፉ። ለፈረንጅ ምግብ በርበሬ ሳይሆን የመርቲ ሳልሳ ድልህ ብቻ ነው የሚያስፈልገው። ተኛ ቴስቱን የምታውቁት እንደዛ ሲሆን ነው። ስራዬን አታበላሹ። ቀስ ብለን ከስር እናረጋለን። የሚበቃውን ያህል እያየን በግምት ኦቭናችንን እናሞቃለን። ለ25 ደቂቃ ከታች ብቻ ለኩሰን እናበስለዋለን። ቆንጆ ላይ ሞዞሬላ ቺዝ አድርጌበታለሁ። ካልፈለጋችሁ መቅረት ይችላል። አይዱን ነጭ ሩዝ እንደሚያምር ይሁት ዛሬ ባልቀምስ ደስ ይለኛል። ምክንያቱም ትግራይ ክልል የተራቡ እህትና ወንድሞቻችንን እያሰብኩኝ እናንተ ፊት መብላት አልቻልኩኝም። ሁላችንም ያቅማችንን ተራቡ ወገኖቻችን ያሰባስበን የሚያስፈልጋቸውን እናሟላ። የዛሬው ሬሲፒ ይሄ ነው። እንደምትወዱት እርግጠኛ ነኝ። ይሄንን ሞክራችሁ ሐሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። በጣም ነው የምወዳችሁ።